የሞትኩ ሰው ነኝ ማለትም ገለሽኝ ነበረ ዘመኔ በየትኛው መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል ግን ምስክር ሊሆን አይችልም ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት ዘመናዊ ህሊናሽ ያውቃል እስኪ 24000 እና 25000 ህዝብን የተሰበሰበን ሰው አንዋሽ ማለትም ሞት ራሱ ረፍት ቢሆን መልካም ነው ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት መሻት በይኝ ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ካንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ ያውቅ እንዴ ክፉ ባቶኝ እኮ ከ9 ዓመት በኋላ ድሉ መተሽ እኮ ድርጅቴ ዜሮ አርገሽ ነበር በርግጥ ብዙ ነገሮች ችግር አሉ ዜሮ አርገሽ እኮ ነበር በሐሰት ገንዘብ በላብኝ ብለሽ ልጆችንም ስራዬንም እኮ በትነሽ ነበር ከዚህ በላይ በደል የለም እባክሽ አሁንም እናሳጥረው የናራት ቀን 5 ቀን ስራዎች እየተሰሩ አይደለም ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነው የነበረው ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረበ ማስረጃ ከማቅረብ እሺ ያውኑ ሪከርድ ያንቺ አይሆን ለታስደግሚ ቢስ ልትሪክ ያልነበረ ለምን በዚህ ያክል ፈጣጣቶኛለሽ ምን በዚህ ያክል እኔ የወንድምሽ ስማርትነት ይገርመኛል በውስጥ ገብቶ ለኛ ስትል የሷ መዋረድ ለኛ ነው መልካም ቤተሰብ እኮ አለሽ ስንታየው ገብታ ያለችኝ ነው ቃለው ስለዚህ በቀሪው ዘመኔ ህይወቴ ልምራበት ተይ በቀሪ ህይወቴ ልምራበት እኔ አባቶች ካስማሉ ምንልልሻለሁ ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ እምልልሽ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደም ሲከሰይ ነበር አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጻል አይደለም እግዚአብሔር ያነሳል በየትኛው መንገድ በምንም መልኩ እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት መውደቅ መነሳት ስለዚህ ለምን ሳልሰራ ለምን አትይኝ ኢትዮጵያ ድረስ ሰዎችን ለምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ ግን በዚህ ልክ ምን አለ ብትይኝ አሁንም ተይኝ ስራ ልስራበት አጨረስኩኝ በቃ ተይኝ በቃ ስራ ልስራ የሚዲያ አጀንዳ አሉ ተይኝ በቃ እመብርሃን ልጅ ሲጨንቀኝ ወደ ሳራ ሄዳለሁ ሳራ ኤርሚያ በሻ ሱቁን ሲከፍት የኔ ትልቅ እገዛ አለበት እንደ ወንድሜ ነውና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ ሲቸግረኝ ጨምርና በጣም መልካም እህቴ ነች እና እሷን አመስግናለሁ በጣም አመስግናለሁ አንዳንዴ ገንዘብ ኑሮሽን ሰው ይቸግርሻል እኔ ከሚስቴ ውጭ ሰው የለኝም ጓደኛ የለኝምና ሜቢ እሷ ጋር ህመሜን አንዳንዴ እናካለሁ እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው ኤርሚያ ሀበሻ ቤቴ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበር እኛን አስጀምረህ እንዴት አንተ ተዘጋለህ ብለው እስካሁን ቆሞ እንዲንቀሳቀስ ያደረጉኝ ቤቴ ሀበሻ ኤርሚያ ሀበሻን እስክንድርን አመስግናለሁ ሮዛ ስታመም ሰወድቅ ስራዋን ጥላ በየሆስፒታሉ ምን ትንከራተትልኝ እሷ ነች በአሁን ሰዓት ከባድ ነገር ምን መሰለሽ ነው ስትወድቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወለደች በአራተኛ ቀኗ ዱባይ አጅማን ሻርጃ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ
ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መድረሻው የአረብ ሀገር እህት ወንድሞቼ ናቸው እዚህ ያደረሱኝ። ነገሮች ሁሉ አልፎ ነገሮች ሁሉ ተስተካክሎች መናገር ይችላሉ። ሰዎችን ለማገዝ ብዙ አድርጌያለሁ። ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተን ማመሰግንበት ለተቸገሩ መረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ።